ሰላም ጓደኞች እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ የምንማረው ስለ እንቅስቃሴ ነው። እንቅስቃሴ በእንግሊዘኛ ሙቭመንት ነው። ዛሬ እናንተ እኔ ጋር ስፖርት ሰርታችሁ ነው የምትሄዱት። እሺ ተዘጋጅታችኋል ጎበዞች? እሺ እንጀምር። መጀመሪያ የማስተምራችሁ እንቅስቃሴ ምን ይባላል መሰላችሁ? መራመድ። መራመድ መራመድ ማለት to walk። መራመድ to walk ነው። እና እስኪ አብረን እናንተም ተነሱና እኔ ጋር አብረን walk እናድርግ ወይም እንራመድ። እስኪ እንደዚህ ያደረግን አንድ ፊታችን ወደ ፊት ወደ ኋላ። አሁን ይሄ እየተራመድን ነው። መራመድ እንደዚህ መራመድ። ጎበዞች መራመድ to walk። እና ሁለተኛ የማስተምራችሁ ደግሞ እንቅስቃሴ ምን ይባላል? መሮጥ። መሮጥ መሮጥ ማለት to run። መሮጥ to run። እና እስኪ ይሄንንም አብረን እናደርገው። እሺ ተነሱና እንሩጥ። እስኪ እንዳትወርቁ ምንም ዕቃ አለመኖሩን መጀመሪያ እዩና ከሌለ ትንሽ ቦታ እንሩጥ። መሮጥ 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 መሮጥ። አቁሙ አቁሙ። እንትን ማቆም ማለት to stop። ማቆም to stop። እስኪ እንሩጥና መሮጥ to run። ከዛ አቁሙ ስል stop ማለት ነው። ማቆም is to stop ወይም አቁሙ stop። እሺ ጎበዞች እስኪ አብረን እንደገና እንሩጥ። መሮጥ 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 መሮጥ። አቁሙ ጎበዞች። እስኪ እንደገና አንድ ጊዜ እንሩጥ። አዎ እሺ እንሩጥ። መሮጥ 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 መሮጥ። አቁሙ ጎበዞች። ማቆም ሌላው ቃል ማስተምራችሁ እንደገና ማቆም 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 ማለት to stop። ማቆም to stop ማለት ነው። እና አቁሙ ደግሞ ስል stop። አቁሙ ስል stop ለብዙ ሰው ማለት ነው። ለብዙ ሰው ከአንድ ሰው በላይ አቁሙ ማለት stop plural። አቁሙ stop plural። ጎበዞች እሺ እንቀጥል። ሌላ ደግሞ ማስተምራችሁ እንቅስቃሴ ምን ይባላል መሰላችሁ? እንትን መዝለል። መዝለል መዝለል ማለት to jump። መዝለል ማለት to jump ነው። እና እሱንም አብረን እስኪ እንዝለል። እሺ ተዘጋጅታችኋል ጎበዞች? እስኪ አብረን እንዝለል። እንደዚህ መዝለል 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 መዝለል። አቁሙ ጎበዞች። እና ይሄም ደስ ይላል አይደል? መዝለል እንዳትወርቁ ምንም ነገር መሬት አለመኖሩን አይታችሁ እንደገና አብረን እንዝለል። እሺ እሺ ጎበዞች። አሁን ይሄ መዝለል 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 መዝለል። አቁሙ ጎበዞች ጎበዞች። እንደገና እስኪ አንድ የመጨረሻ አብረን እንዝለል። እስኪ መዝለል 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 መዝለል። አቁሙ ጎበዞች። አቁሙ ማለት ስቶፕ እና መዝለል ማለት to jump። መዝለል to jump ጎበዞች። እና ሌላ ደግሞ ማስተምራችሁ መቀመጥ። መቀመጥ መቀመጥ ማለት to sit። መቀመጥ ማለት to sit። መቀመጥ ማለት to sit። እና ይሄንንም አብረን እናደርገው። እስኪ ሶፋ ላይ ወይም ወንበር ላይ ቁጭ ብላችሁ ከሆነ ተነሱ። መኪና ላይ ከተቀመጣችሁ እንዳትነሱ። ወንበር ወይም ሶፋ ቤት ከሆናችሁ ተነሱና እኔ ጋር 1 2 3 ስንል ቁጭ እንበል። እስኪ 1 2 3 ቁጭ። እና ጎበዞች ይሄ እንደዚህ ማለት መቀመጥ ወይም ቁጭ ማለት ወይም መቀመጥ ማለት to sit። መቀመጥ
ወይም ቁጭ ማለት to sit አይደለ ጎበዞች? እና እንትን መቀመጥ to sit ነው። እና አሁን ቁጭ ብላችሁ ከሆነ እንትን ቀጥዬ ማስተምራችሁ መቆም ማለት to stand መቆም to stand። እና እናንተ አሁን ቁጭ ብላችሁ ከሆነ አብራችሁ እኔ ጋር ቁሙ። እንደገና እስኪ አሁን ቁጭ እንበል። መቀመጥ ወይም ቁጭ ማለት ቁጭ መቆም ቁጭ መቆም። እስኪ አብራችሁ እኔ ጋር እንደገና ቁጭ በሉ ስላችሁ sit down። እኔ ቁጭ በሉ ስል እናንተ sit down። ቁጭ በሉ ማለት sit down። ቁሙ ስል stand up። ቁሙ ስል stand up። እሺ ተዘጋጅታችኋል? አሁን ቁጭ በሉ፣ አሁን ቁሙ፣ አሁን ቁጭ በሉ፣ አሁን ቁሙ። እንደገና እስኪ ቁጭ በሉ፣ ቁሙ፣ ቁጭ በሉ፣ ቁሙ። ጎበዞች ደስ ይላል አይደል? አብረን እየተማርንም ነው፣ አብረንም ስፖርትም እየሰራን ነው ጎበዞች። እና ሌላ ማስተምራችሁ ደግሞ እንትን ምን ይባላል መሰላችሁ? ሌላ ማስተምራችሁ እንቅስቃሴ ምን ይባላል? መንሸራተት። መንሸራተት መንሸራተት ማለት to slide። መንሸራተት to slide። ይሄ መንሸራተት አሁን ማድረግ አትችሉም። ብዙ ጊዜ ስላይድ የሚደረገው ስላይድ ሲኖር ነው። ብዙ ጊዜ ፕሌይግራውንድ ሂዳችሁ ተጫውታችሁ ከሆነ ወይም አይታችሁ ከሆነ ስላይድ ይኖራል። ሰው በስላይድ የሚወረደ ከሆነ የተንሸራተተ ነው። እና መንሸራተት ማለት to slide። መንሸራተት to slide። ጎበዞች አሁን ይሄን ማድረግ አንችልም፣ ግን ገባችሁ አይደለ? መንሸራተት ማለት to slide። እንቀጥል። አሁን ሌላ ደግሞ ማስተምራችሁ ምን ይባላል? እንትን መንከባለል። መንከባለል ይሄ ቃል ትንሽ ይከብዳል። ልድገማው እንደገና። መንከባለል። መንከባለል ማለት to roll። መንከባለል ማለት to roll። መንከባለል to roll። ደስ ይላል። ብዙ ጊዜ ሰው የሚንከባለለው እንትን ሳር ላይ ሆኖ ምንም የሚመታ ነገር ከሌለ ካየ በኋላ ከሳር ከላይ ወደ ታች ሰው ሊንከባለል ይችላል። ይንከባለላል አይደል? መንከባለል ብዙ ጊዜ ሳር ላይ ይደረጋል። መንከባለል። ይሄንንም አሁን መንከባለል ባትችሉም እኔ ጋር አብራችሁ እጃችሁን እንደዚህ አድርጉ። እንደዚህ ስናደርግ በእጃችን ሮል 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 ሮል። መንከባለል ሮል ሮል ሮል። እንንከባለል ሮል ሮል ሮል። እንንከባበል። ጎበዞች ይሄ መንከባለል ወይም ሮል ማድረግ ነው። እሺ እና ሌላ ደግሞ ምንድነው ማስተምራችሁ? ምን ይባላል እንቅስቃሴ? መደነስ። መደነስ። መደነስ ማለት to dance። መደነስ ማለት to dance። እና እሱንም እናንተ ከኔ ጋር አብረን እንደንስ ማለት let's dance። እሺ መደነስ እንደዚህ በቃ እንደፈለጋችሁ የዘለላችሁ የዞራችሁ ብትፈልጉ እስክስታ ሌላም ዳንስ ከፈለጋችሁ ይሄ ምንድነው? መደነስ። ይሄ to dance። አብረን ስፖርት እየሰራን ነው እና ደስ የሚላል እየተማረን ነው እና ጎበዞች። እሺ እንቀጥል። ሌላ ደግሞ
ማስተምራችሁ ምን ይባላል? ማጨብጨብ። ማጨብጨብ ማጨብጨብ ማለት to clap። ማጨብጨብ to clap ነው እና ማጨብጨብም ይሄንን አብረን እናድርገው እስኪ። እኔ ጋር አብረን 5 ጊዜ እንቆጥር፣ 5 ጊዜ እናጨብጭብ እስኪ። ማጨብጨብ እጃችሁን ባንድ ላይ እንደዚህ ማድረግ አይደል? እና 5 ጊዜ እናጨብጭብ። እሺ እሺ፣ ተዘጋጅታችኋል? እንጀምር። እናጨብጭብ። 1 2 3 4 5 ጎበዞች። እንደገና አሁን 5 ጊዜ እናጨብጭብ እስኪ። 1 2 3 4 5 ጎበዞች። ይሄ ማጨብጨብ ማጨብጨብ ወይም to clap ጎበዞች። እና አሁን ማስተምራችሁ ደግሞ ሌላ ምን ይባላል? እጅ ወደ ላይ። እጅ ወደ ላይ። እጅ ወደ ላይ ማለት hands up። እጅ ወደ ላይ hands up። እጅ ወደ ላይ ወደ ታች ደግሞ ላስተምራችሁ። እጅ ወደ ታች ማለት hands down። እጅ ወደ ታች ማለት hands down። እንደገና እስኪ እጅ ወደ ላይ። እጅ ወደ ላይ ማለት hands up። እጅ ወደ ታች። እጅ ወደ ታች ማለት hands down። እጅ ወደ ላይ፣ እጅ ወደ ታች፣ እጅ ወደ ላይ፣ እጅ ወደ ታች፣ እጅ ወደ ላይ፣ እጅ ወደ ታች። hands up, hands down, hands up, hands down። ጎበዞች። እና እነዚህ አሁን ያስተማርኳችሁ እንቅስቃሴዎች ናቸው። እና አሁን ደግሞ አንድ ጊዜ እንደግመዋለን እንድታስታውሱትና ይሄንን ደግሞ አብረን ስፖርቱን እየሰራን ነው። እስኪ ምን አድርገው እስኪ። እጅ ወደ ላይ፣ እጅ ወደ ላይ፣ እጅ ወደ ላይ፣ እጅ ወደ ላይ፣ እጅ ወደ ታች፣ እጅ ወደ ላይ፣ እጅ ወደ ታች፣ እጅ ወደ ላይ። እና ከዛ እንደዚህ ካደረግን በኋላ መሮጥ 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 መቆም መሮጥ መሮጥ is to run መሮጥ 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 መቆም። ጎበዞች። አሁን ደግሞ እንራመድ። መራመድ መራመድ ታስታውሳላችሁ? እንደዚህ ቀስ ብለን አንድ እግር ወደፊት ወደ ኋላ እንደዚህ መራመድ መራመድ መራመድ። አሁን ደግሞ እንትን መዝለል መዝለል እንደዚህ መዝለል 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 to jump ጎበዞች። አሁን ደግሞ እንትን መቀመጥ መቆም መቀመጥ መቆም። እናንተ አብራችሁኝ ያደርጉት። መቀመጥ መቆም መቀመጥ መቆም። አሁን ደግሞ እንትን መንከባለል መንከባለል to roll መንከባለል በእጃችሁ to roll መንከባለል to roll። መንሸራተት በእጃችሁ መንሸራተት መንሸራተት to slide መንሸራተት to slide። እና ሌላስ ማጨብጨብ 1 2 3 4 5 ጎበዞች። አሁን ደግሞ መደነስ እስክስታ መደነስ መደነስ ጎበዞች። አንድ የመጨረሻ ጊዜ እናድርገውና እንጨርሳለን። እሺ አሁን እጅ ወደ ላይ፣ እጅ ወደ ላይ፣ እጅ ወደ ታች፣ እጅ ወደ ታች። መዝለል 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 መዝለል። መቆም መራመድ መራመድ መሮጥ 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 መቆም ቁጭ ማለት መቆም ቁጭ ማለት መቆም ማጨብጨብ መደነስ መንከባለል መደነስ። ጎበዞች። እነዚህ እንቅስቃሴዎች ናቸው ወይም እንቅስቃሴ ሙቭመንት ናቸው እና
እናንተ ይሄንን ጊዜ እኔ ጋር ስላሳለፋችሁ በጣም ደስ ብሎኛል። እናንተም አብራችሁ እኔ ጋር ስፖርት ስለሰራችሁ ደስ ይላችኋል ብዬ አስባለሁ እና ሌላ ጊዜም ደግሞ ተገናኝተን ሌላ ነገር እንማራለን እና አመሰግናለሁ ይሄን ጊዜ እኔ ጋር ስላሳለፋችሁ። እሺ ጎበዞች፣ ቻው ቻው፣ ደህና ዋሉ። ቻው ቻው።